ይሄ ስፕላሽ ስንት ነው እንዴ? ምሩ ባቢ ደህና ነሽ? ግን ደህና ተለውጠሻል። ግን በስመ አብ አይደል? አንተም ጥሩ ላይ ነህ። ጸጉርሽ ተወደው ነበር ቆረጥኩት። የኔን ትዝታ ለመቁረጥ ነው ነበር። ሱቁ ያምራል። ቆንጆ ነው አይደል? የኔ ነው። እውነት አዲስ ለውጥ እንዳሰብከው እየኖርክ ነው። አዎ ሰው አይደለም ዝቅታ ላይ ብቻ አልቆይም። አንቺስ? እኔም ደህና ነኝ። የምትወጂው ሽቶ አለኝ። እነዚህን ትዝታዎችን አላጠፋዋቸውም። ስንት ነው? አመሰግናለሁ። ዣንጥላዋን እኮ እንዲቆይ ደጅ ምነው ተረንሽ? ማን ነው? አታውቂኝም? እንግዳ ነኝ። ከሩቅ አይቼሽ ነው። አቤት። ከሩቅ ሳይሽ ውበት ሲስቦኝ ነው። እባክሽን ክፈችልኝ። ከፈትኩልህ እኮ አልታየህም? በሩን እኮ አይደለም ልብሽን። ልቤ ሰባራ ነው። በቅርቡ ነው ጠገግ ማለት የጀመረው። አንቺ ሌላው እንደሰበረሽ እኔም በሌላኛይቱ ተሰብሬያለሁ። ይቅርታ። ቆይ ምዞር ፍቅር ፈላጊ መንገደኛ ነኝ። ከቻልሽ አብረን እንጓዝ። የት ድረስ? እሱን አላውቅም። ምን ደርስበትን ካወቅንማ መንገደኛ አይደለንም። የምንዝራ በሻመት ፈገግታ ትምጣብኝ ካንቺ ጋር እንዲህ ደስታ። እሺ አላበላሽ። ግን ምን ቸገረኝ? ልቤ አለ። በጣም ተመስጧል። አየኸው? እና ለምን ሄደሽ አትነግሪው? የሰራሁትን ልብ ልስጠዋ። የሰራሁልን ልብ አየኸው? እስኪ የሰጠውን አበላሻው። አልደረቀም ነበር እኮ። ያልደረቀ ልብ ቀድሞ አይሰጥም። አዎ ልክ ነህ። ልቡ የኔ አይደል? ጠግኘው እመጣለሁ። እንደሌላው እሱም ልብሽን ሰበረው? ልብ መያዝ አይችልም። አንተ ወይ አሁን አፈከኝ። መቼ? ትናንት፣ ቅድም፣ አሁን። ደስ ይላል። በቃ ምኑ ደስ ይላል ብቻ ነው የምትለኝ? ስሚ የኔ ወይ እኔም በጣም ናፍቀሽኛል እኮ። እንደዛ ነው። አረ የምትገርም ቸከስ። የምን ቸከስ? እና ተቃጥለሻል። ደሞ ነጁዬ ጋር ነች። ጀማው ይላል ጆያ አባቴ። አረ የምትገርም ቸካ ቤት ገብታለች። ማ እኛ ቤት? አረ እንደውም ይሄው ወጣችልህ። እንደምሩ ጆዬ ሳላገኝህ ልመለስ ነበር እኮ። ደህና ነህ? አምሮብሻል፣ ደሞ አድገሻል በጣም። እና እንደ ልጅነቴ እንድቀር ነበር። የእውነት በጣም አምሮብሻል። በዛ ላይ ጸጉርሽ። ጸጉሬንማ ታውቅ የለ? እሱ አላደገም፣ እኔ ብቻ ነኝ ያደግኩት። ይሄ ሂውማን ነው። ጸጉርሽ ነው የሚመስለው። ሴት ልጅ ለመጨረሻ ጊዜ ልለምንህ። ልመናሽ ቃል መብላትሽን ይቀይረዋል። ከቻልሽ ደግመሽ አትምጪ እባክህ ጆ። ይቅርታ አድርግልኝ እባክህን ጆ። ክፉ ስህተት ነው። እንደ ሰው ልጅ ተሳሳትኩ። ይቅር አልኩሽ እኮ። እባክህ ጆ አትሂድ። ይቅርታ፣ መሄድ አለብኝ። እንዴ ምሩ ደህና ነሽ? አትሂድ። ስህተትሽን ሳልቆጥር አንድ መልካም ነገር ላደርግልሽ። ምን? ጸበል ሄዳለሁ ያልሽኝ የት ነበር? መቼ ነበር? እሁድ ደርሶ መልስ ጉዞ ወደ ጻድቃኔ ማርያም። አብሬሽ ምህሩ አለቀልሽ። ሄኔ ሰምቷል። ወይኔ ማን ነገረው? እኔ አላቅም። እየመጣ ነው። ይሄው ማውራት አለብን። የሰማከው ነገር እውነት ውሸት ነው? አንቺ የኔ ልብ መስመር ያታክትሽ ማር። አጋጣሚ ነው ያገኘሁት። ከዛ በአጋጣሚ ሰጠሽው? ኧረ አልሰጠሁትም። አሁንም አትዋሽኝ። እውነት ገንዘቡ ሌላ ቦታ ላይ ነው ያልኩት። ምን ላይ ነው ያልሽው? የላቢ ዋጋ ምን ላይ? 6 ዓመት ሙሉ ታሞ የነበረው ልጅ ገዳሚ ይዘነው እንሂድ ብለው መዋጮ ሲሰበስቡ ነው የሰጧቸው። ዮኒ ወንድሜ ሊተዋወቀ እየመጣ ነው። እኔ በስመ አብ ያለው መጣ። ሰላም ወንድሜ። እሱ ነው? አዎ። ምንድነው ልብሱ? ባንክ ነው የሚሰራው። ብታይ ጥሩ ገቢ ያለው 2 ዲግሪም አለው። ጥሩ አንባቢ ነው።
መማርና ማንበቡ አሮጌ ልብሱን ካልቀየረለት ምን ዋጋ አለ? በጨርቅ ዓለም ትልቁ መመዘኛው ጨርቅ ነው። እህትህን እንደ ሸቀጥ ለመሸጥ አትዘጋጅ። ሰው ነች። ሂሳብ አምጭልኝ። ሂሳቡን ለኛ ተው። መጀመሪያ ጨርቅን ቀይር። ዮኒ ቁጭ በይ። ነገርሽው? እህት የመጣው እሺ፣ የሆነች ቦታ ደርሼ። እሺ እንዴት ብዬ ፈራው። በሽታው እኮ ጊዜ አይሰጥም። ወንድምሽንም እንዳታስይዥው። ወይኔ ጉዴ! ግን ድፍረቱን ከየት ነው ማመጣው? ለምኑ? ለወንድሜ መንገሩን ተይውሽ፣ ፈጣሪ ለመለመን። ስራችን እኮ ነው የሚያሳፍረው። ምኑ ነው የሚያሳፍረው? ምንም። በምን ቀን ነው ከዛ ሰውዬ ጋር ያደርኩት? የተረገመች ቀን። የመጣው ይምጣ፣ በቃ እንዳደረገ አድርገኝ። ሄደን እንጸልይ። ምን ብለን ነው የምንጸልየው? ወጣትነት አዘናግቶን ለሰራነው ኃጢአት ይቅር በለን ብለን። ልክ ነሽ። ይቅር ይበለን። አሚን፣ ይቅር ይበለን።